ሰላም ለሁላችሁ። ዛሬ በዚህ ቪዲዮ ላይ በተፈጥሮ በአስገራሚው ምህንድስና ስለሚታወቀውና ወንዞችን በመገደብ ገበሬዎችን ስለሚያስጨንቀው የዱር እንስሳ እንዳስሳለን። ቤተሰቦች እስኪ ይህ እንስሳ ለምን ግድብ እንደሚገነባ፣ እንዴት እንደሚገነባና ባህሪያቸው ከሌሎች እንስሳት ለየት ስለሚያደርገው ነገር እስከ መጨረሻው በመከታተል አብራችሁን ቆዩ። እነዚህ እንስሳዎች በእንግሊዘኛው አጠራር ቢቨር ይባላሉ። ውሃ ላይና የብስ ላይም የሚኖሩ የአይጠመጎት ዝርያ ናቸው። የሚታወቁትም ለመዋኛ የሚጠቅማቸው ዘርጋ ያለው እግራቸውና በጠንካራ ጥርሳቸው ነው። የሚገኙትም በሰሜን አሜሪካና አውሮፓ ነው። እንዲሁም ደግሞ የሚመገቡትም እጽዋት ብቻ ነው። እንግዲህ እነዚህ እንስሳቶች ናቸው ወንዞችን እየገደቡ ገበሬዎችን በውሃ እጦት የሚያሰቃዩት። ግን ለምንድን ነው እነዚህ ቢቨር ግድብ የሚገድቡት? እነዚህ ቢቨሮች ግድብ የሚገድቡት ለመዝናኛ ብለው አይደለም። ይልቁንስ የሚገነቡት ለደህንነታቸው ሲሉ ነው። ይህ የሚገድቡት ግድብ ጥልቅ ኩሬን ይፈጥርላቸዋል። ስለዚህ ከተኩላ ከቀበሮና ከድብ ይጠብቃቸዋል። ሌላ አስገራሚ ነገር ደግሞ ወደ ቤታቸው በቀላሉ በውሃ ስር እንዲገቡ ይረዳቸዋል። እንዲሁም ደግሞ ሙሉ ዓመት የማይጎድል ውሃን ይፈጥርላቸዋል። እጅግ በጣም የሚገርማችሁ ነገር ቢኖር እነዚህ ቢቨሮች አንድ ጊዜ ግድቡ ኩሬ ከፈጠረላቸው በኋላ በውስጡ መኖሪያ ቤት ይገነቡበታል። የሚገነቡትም ሎጅ መኖሪያቸው ዱም አይነት ወይም የጉልላት ቅርጽ ያለው ከእንጨት ከጭቃና ከቅርንጫፍ የተሰራ ነው። ይህ መኖሪያቸው ከአዳኝ አውሬ እንዲጠብቃቸው በውሃ ስር ወደ ክፍላቸው ብዙ መግቢያ እንዲኖረው ተደርጎ የተሰራ ነው። በውስጡ ደረቅ የሆነ ወይም ውሃ የማይገባበት የመኖሪያ ክፍል አለው። ግንባታውም ጥሩ የሆነ የአየር ማስገቢያ ሲኖረው የአይጠመጎጦችን መደበቂያ ምሽግ አለው። ቢቨሮች እንዴት ግድባቸውን ይገነባሉ? ቢቨሮች በተፈጥሮ መሐንዲሶች ናቸው። ጥበባቸው አርክቴክት የሆኑ ሰዎች ሊያስንቁ ይችላሉ። ለማንኛውም እስኪ እንዴት ነው የሚገነቡት? በመጀመሪያ ደረጃ ዛፎችን ይቆርጣሉ። በእነዚያ ሁልጊዜ የሚያድጉ ጥርሶቻቸው በሚገርም ፍጥነት እንጨቶችን ይቆርጣሉ። ቢቨሮች እንጨቶችን፣ የዛፍ ቅርንጫፎችንና ድንጋዮችን እየጎተቱ ይዘው ወደ ግድባቸው ይመጣሉ። በጣም የሚገርመው ደግሞ በውስጡ ውሃ እንዲያሳልፍ በጭቃ ይለስኑታል። በዚህ ብቻ አይበቃም። ውሃ አልፎ ሲሄድ ወዲያውኑ ጥገና ያደርጉለታል። አንዳንድ የቢቨሮች ግድብ እስከ መቶዎች በሚቆጠሩ ሜትሮች ይደርሳሉ። በዚህ ሁኔታ ነው እንግዲህ መልክዓ ምድሩን እስከ መቀየር የሚደርሱት። ቢቨሮች የኢኮሲስተም ወይም የስነ ምህዳር ኢንጂነሮች ናቸው። ቢቨሮች የሚገነቡት ለራሳቸው ብቻ አይደለም። እነሱ ሙሉ የአካባቢውን ስነ ምህዳር ይደግፋሉ። ማለትም ግድባቸው ለአካባቢው የተለየ ጥቅም ይሰጣል። አንደኛ እርጥብ መሬትን ስለሚፈጥር አዕዋፎችን፣ አሳዎችን፣ እንቁራሪቶችንና ነፍሳቶችን ይጠቅማል። ሁለተኛው ደግሞ ወራጅ ውሃን ዝግ ስለሚያደርገው የውሃውን ጥራት ያሻሽሏል። ሶስተኛ ድርቅና የዱር እሳት እንዳይኖር ይቀንሳል። የመጨረሻው የመሬት መንሸርሸርን ይከላከላል። የቢቨሮች ቤተሰባዊ ህይወታቸው የቢቨሮች ቤተሰብ እጅግ በጣም የተሳሰረ ሲሆን ጥንዶቹ እስከ መጨረሻው አንድ አጋር ብቻ አላቸው። ልጆቻቸው በእንግሊዝኛው ቋንቋ ኪትስ ይባላሉ። የቀንና የሌሊት የቢቨሮች ባህሪ ቢቨሮች ናክቸርናል ናቸው፣ ወይም አብዛኛው ጊዜ ነቃ የሚሉት በምሽት ነው። ማለትም ግንባታቸውን የሚያከናውኑት በሌሊት ነው። ቀን ላይ መጠለያቸው ውስጥ አረፍ ይላሉ፣ ከአዳኞች ራሳቸውን ይጠብቃሉ፣ እንዲሁም ጉልበታቸውን ይቆጥባሉ። ቢቨሮች ትልቅ ጥርስ ያላቸው እንስሳ ሲሆኑ ግንበኛ ናቸው፣ ተንከባካቢዎችና የስነ ምህዳር ጀግኖች ናቸው። ግድባቸው የአካባቢያቸውን የመሬት አቀማመጥ ይቀይራል፣ ለሌሎች እንስሳዎች ጥሩ የመኖሪያ ስፍራ ይፈጥራል፣ ጤነኝነቱ የተጠበቀ ውሃ እንዲኖር ይፈጥራል። ቤተሰቦች ይህ ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና በሌላ ጊዜ ስለሌላ ማወቅ ስለምትፈልጉ እንስሳቶች ኮሜንት በማድረግ አሳውቁ። ይህን ቪዲዮ ስላያችሁ አመሰግናለሁ።